ጁማ ቀን ወይ ሌሊቱ ወይ ቀኑ ላይ መሞት ኢላ ወቃሁ ላሁ ፊትነተል ቀብሪ ተብሏል። አላህ ከቀብር ቅጣት የጠበቀው ቢሆን እንጂ ብሏል። በጁማ ቀን በቀኑም በሌሊት ማይሞትም አንድ ሰው በዛ ቀን ከሞተ አላህ ይጠብቀዋል ተብሏል። ሶስተኛው ደግሞ ሌላኛው የመጨረሻው መን ቃለ ላኢላሃ ኢለላህ ኹቲመ ለሁ ቢሃ ደኸለል ጀነ ላኢላሃ ኢለላህ ኺታም ከተደረገለት ጀነት ገባ። ወመን ሳመ የውመን አንድ ቀን ጾሞ ኢብቲጋ ወጅሂላህ የአላህን ፊት ፈልጎ ለአላህ ብሎ ከሆነ እየጾመ ኹቲመ ለሁ በዛው ደግሞ ኺትማው ከሆነ በጾሙ ሰዓት ላይ ኺትማው ከሆነ ደኸለል ጀነ አሉ። ወመን ተሰደቀ ቢሰደቀቲን የሆነችን አንድ ሰደቃ ሰጥቶ ኢብቲጋ ወጅሂላህ የአላህን ፊት ፈልጎ ሰደቃ ሰጥቶ ኹቲመ ለሁ ቢሃ በሱ ኺታም ከተደረገለት በቃ መጨረሻው ቀን ከሆነ ደኸለል ጀና ጀነት ገባ። ረዋሁ አሕመድ ወሰሐሐሁ አልአልባኒዩ ሐዲሱ ሰሒሕ ነው። አዎ ምንድነው መልእክቱ? ሁሌ በመልካም ላይ እንገኝ፣ ሁሌ መልካም ተገኝ። በቃ ሁሌ መልካም ተገኝ። ዛሬ እንግሊዝ ፕሪሚየር ሊግ አለ፣ ላሊጋ አለ ምናምን አዛኑን ሰምተን ባልሰማ ቆይ ያለ ያበደ ጫውታ ነው እንላለና እኛን ነው የሚያሳብደን፣ እኛን ነው የሚያሳብደን። አቅልህን ያሳጣሃል፣ አኺራህን ያበላሻል። ሌላ አይደለም። ግልጹን እንነጋገር ወጣቶች። በኳሱ ተለክፈን እኔ ሐራም እያልኩ አይደል። ውጤት ትሰማለህ፣ ውጤት ትሰማለህ፣ አለቀ። ቅጂውን ታገኘዋለህ፣ ዜናውን ታገኘዋለህ። ሰላቱ ግን ከሄደ ሄደ ነው፣ አለቀ። ሰላት ላይ ጠንካራው አይ ቆይ በኋላ ደርሳለሁ ብለን አፍያ ነህ፣ ምንም ውዝር አልገጠመህ፣ ቆይ ይለቅ 10 ደቂቃ ናት እያልክ ሞት ቢመጣብህስ? ሰርግ ነው ብላ እህቴም ሜካፕ ተቀብታ አይ ውዱ ካደረኩ ሜካፕ ይበላሻል ሰላት ይቅርብኝ ብለሽ ሞት ቢመጣብሽስ? ሰላቱን ትተህ ይሄ ነው እኮ ኻቲማ እኮ መበላሸት ማለት ከባድ ነው። ሰላት ከባድ ዕዳ ነው። የመጀመሪያው የሚተሳሰበን አላህ ሰላት ነው። ሰላት ከሌለ ስራ የለም። በቃ ትልቁ ሀብታችን ሰላት ነው። እችን ያዙ። በየትኛው መከራ ላይ የሰላት ጉዳይ አደራ። አሰላህ ወማ መለከት አይማኑኩም አሉ ነብዩ ሰለላሁ ዐለይሂ ወሰለም። አደራ የሰላታችሁን ነገር፣ አደራ የሰላታችሁን ነገር። መቼ ሞት ላይ ሆኖ ሊሞቱ ሲሉ እኮ ነው። የሰላታችሁን ነገር አደራ፣ የሰላታችሁን ነገር አደራ። በውስጣችሁ ያሉትን ከናንተ የምታስተዳድሯቸው ሊሞቱ ሲሉ መጨረሻ ላይ ብዙ ንዛዛ የሰላት ነገር አነሱ። ለዐነሁላህ አልየሁደ ወነሳራ የሁዳዎችና ነሳራዎች የአላህ እርግማን ይወርድባቸው። ኢተኸዙ ቁቡረ አንቢያኢሂም መሳጂዳ የነቢያቶቻቸውን ቀብር መስጂድ አድርገው ያዙ ብሎ ነቢዩ ተራገሙ። አላሁመ ላ ተጅዐል ቀብሪ ወሰነን ዩዕበድም አሉ። አላህ ወይ ቀብሬን የሚመለክ ጣዖት እንዳታደርግብኝ ብለው ዱዓ አደረጉ። የአላህ መልእክተኛ ነቢዩ ሰለላሁ ዐለይሂ ወሰለም። እናታችን አይሻ ለዚህ ነው ነቢዩ እንደሌላኛው